አውጣልን ነው። ይሄ እኮ ራሱ በሳውዲ አረቢያ ህግ 7 ዓመት ያሳስራል። 7 ዓመትና 700 ሺህ ሪያል ያስከፍላል። ይሄው ክብደቱን እኛም እኮ እሱን ፈርተን እኮ ነው አዚዛ፣ ይሄን ስለፈራን እኮ ነው። ታዲያ መጀመሪያ ልጃችንን በመንግስት ከለላ ስር ማድረግ አለብና ልጃችንን በራሳችን መንግስት ከለላ ስር ካደረግን በኋላ ነው እንጂ ፖሊስ ሂዶ ቅምጥርሶ ሂዶ አይደለም። ሙቤ የዝቸኔ ኬዝ ነው። ኤምባሲው እንዲሄድ ብቻ ነገሩ አይደር ነው አይጓተት ማለት ቆይ ትንሽ እንጠብቅና እሺ ፍቄ አሁን አንተ ደውለሃል ወይ? እኛ እናስደውላቸው እንደውላቸው አስደውል። ይኸውልህ በየፊናው ነው መሆን ያለበት። ለምሳሌ እኔ የምለው ሰው አንድ ሰው ነው ከኤምባሲው የሚያውቀው፣ አንተ ሌላ ሰው ነው የምታውቀው። አሁን እኔ ቀጥታም እየደወልኩ ነበረና አሁን ምንድነው ቀጥታ ማግኘት የሚችል ሰው ጋር ነው የደወልኩት። እሱ ለነሱ እንዲደውልላቸው ነው። ሜሴጁን አስቀምጫለሁ፣ ቪዲዮ ልክ ያለው ፎቶ እንዳለ የድርጅቱንም ሎጎ ልክ ያለው። ቢዚ ነው። አዎ ፍቄ ልኬልሃለሁ ቁጥሩን የኤምባሲው ነው ለአዚዛ ኮሪ አንቺ እኔ ላኩልሽ ነው ይጠራል። በቀጥታ አሁን ሌላ ሰው ነው ኮንታክት አድርጎ የሰጠኝና እኮ ይሄ እኮ ዋናው ነው፣ ግን ቢዚ ነው። ስልካቸውን ይዘውታል። እኛ መቼም ለዋናዎቹ እናድርስ ብለውን ሰተናቸዋል። እንግዲህ ዋናዎቹ የሚሉትን ደግሞ እንጠብቃለን። ይኸውላችሁ እኔ እንግዲህ የማውቃቸው አካላቶች አሉ በዚህ ጉዳይ ላይ ሳውዲ ላይ ሪያድ ነው አይደለ? ሪያድ ነው። አዎ እዛን የማውቃቸው ሰዎች ጋር እኔ ወዲያው ነው ስልክ የሚያነሱልኝ። በነገራችን ላይ ደወልኩና ያለውን ነገር አስረዳዋቸው። ሙቤ እኛ ያለነው ሌላ ከተማ ስለሆነ እነዚህን ደግሞ የእሷን ኬዝ የሚከታት ዋናዎቹ እነ የከይለ ናቸው። በዚህ ቁጥር ደውልላቸው ብለው ቁጥራቸውን ሰጥተውኛል። በዛ ቁጥር ደግሞ ያው ቢዚ ነው እንደምታዩት፣ እየተነሳ አይደለም። መጀመሪያ ጠርቶ ነበር። ከዛ እንደገና ሌላ ደግሞ እነሱን በቀጥታ ሊያገኛቸው የሚችል ሰው ጋር ደውዬ ያናገርኩት። አሁን ላይ ያው የሆነ ኳስ ጨዋታ አለ መሰለኝ ሳውዲ ላይ፣ የምን ኳስ እንደሆነ አላውቅም። እዛ ላይ ነው ያሉትና ስልክ እንኳን የሚያነሱልህ አይመስልኝም አለኝ። እና እኔ በጣም ነገር እና ኳሱ ከሰው ህይወት ይበልጣል ወይ ምንድነው? እኔ ግራ ነው የገባኝ። ግን ለማንኛውም ያው እንደምታዩት ስልኩ ቢዚ ነው። they don't answer። መጀመሪያ ጠራ፣ ከዛ በኋላ ብሎክ ተደርጌ ነው አላቅም፣ ቢዚ ነው የሚለው። ሌሎችም ጋር ሲደውል ብሎክ ነው የሚያሳየውና ስለዚህ እንደምንደውል ያውቃሉ ማለት ነው። ኦኬ ሙኒት የቅድሙን ወንድማችንን እንጥራው። ምን ትያለሽ? ወይ እስኪ አንተ በደንብ የምታውቀው ከሆነ ጥራው። ማን ነው? ዛይድ። እኔ አላወቅኩትም። እሱ እኮ ዛይድን ነው አድርሶታል። ውጭ ጉዳይ ሚኒስቴር አድርሶታል። ቅድም እኮ ከሱ ጋር ነው ያወራ ነው። አሁን ሐረካ የሚያስፈልገው የዚች እኔ ጉዳይ እስከ ውጭ ጉዳይ ሚኒስቴር ደርሷል እኮ። ታዲያ እሱ እኮ ግን ከላይ ፎተ ደውልልኝ ስላለኝ ነው። እኔም እኮ ከላይ ሳልወጣ እናንተ ጠራችሁኝ ወደዛ። እስኪ ሙቤ አናግረው፣ ዛይድን አናግረው፣ ችግር የለውም አናግረው። ዛሬ ዞሮ መፍትሄ ልጅቷን ዛሬ እንድታገኘ ነው። እኔ እሱ እዚህ ሊመጣ ጥሩ ነው። ለምን ያው እሱም እዛ ሳውዲም ስላደገ ያው ብዙ ነገር ሰዎች የሚያውቃቸው ሰው ከኛ በላይ ስላሉ እሱ ያስፈልጋል። ደውልለት፣ ይምጣ፣ ሼር አድርጉለት፣ ይምጣ፣ ችግር የለውም ይምጣ። በረም እሱ ቤተሰብ ነው። ዋው ፋሚሊያችን። አይ እሱ እኮ በቃ ቅድም ሙኒት እስከነገ ይቆይ ስንል በቃ እሺ አለኝ። ስትወጣ ደውልልኝ ብሎኛል። እሺ እስኪ ልደውልለትና ሐቢቢ ዛይድ፣ ይሄንን ጉዳይ ኮሚኒቲዎች የሚፈቱት ጉዳይ አይደለም። ይሄ የኮሚኒቲ የሚችለው አይደለም። ከባድ ነው። ይኸውልሽ አዙዬ ከሚስ ምሽት ደወልኩና ማለት አንድ ጊዜ ሌሎቻችሁም እንድትረጋጉ ምናልባት ይሄ ጉዳይ ሌላም ቤት እንዳይወራ በየትኛው መንገድ ይሁን ልጅቷ አሁን ባለው በሚሄደው በኤጀንሲውም ይሁን እዚህም ባለ በኤምባሲውም ይሁን እዚህም ባለ በሰራተኛ ማህበራዊ ጉዳይ ይሁን ቀጥታ ወደ ኤምባሲ ገብታ
በአስቸኳይ ከዛ ሀገር እንድትወጣ ነው ማስደረግ ቅድሚያ ያለብን። ከዛ ሀገር እንድትወጣ በማንኛውም መንገድ በክርክርም በሉት በማንኛውም መንገድ በሉት ዝሙት ነው፣ በሳውዲ ህግ የማይፈቀድ ነገር ነው። መረጃ ይዣለው ስላለች ብቻ አትድንም። ዛሬ ከስቃይ እናውጣታለን ብለን ስቃይ ውስጥ የምንከትበት ምንም አይነት አቅም አይኖረንም። ሐቁን ነው የምነግራችሁ። እች ልጅ ከዛ ቦታ ከዛ ባለው ሁኔታ ላይ ወጣ ኤምባሲው ጋር ገብታ በ24 ሰዓት ከዛ አገር ተሳፍራ የምትወጣበትን ወጪም ካለ ምንም ካለ ሸፍነን ትውጣ ከዛ ሀገር። ከወጣች በኋላ ፐብሊክ እነዚህን ኤጀንሲዎቹንም መረጃ ይዘን እኛ ጮታችንም ክርክራችንም ከነዚህ ጋር ነው። ለዛች ሴትዮ ማንም ሰው እንዳይልክም፣ ምክንያቱም እኛ ያችን ሰው እናስቀጣለን ብለን እህታችንን ማጣት የለብንም። ማናችንም እዚህ ጋር ምን ጮት በዚች ልጅ ህይወት ላይ እየፈረድን ነው የሚሆነው። እንረጋጋ፣ ያለው ነገር እርጋታ ይኑረው። አሁንም የሚመለከታቸው አካል ስልክ እየተላከልኝ ነው ማውራት የምችላቸው በፍጥነት ተሂዶ ይንጋም ማለትም በቃ ይሄንን አሁን ለሞት የሚያበቃት ጉዳይ ላይ አይደለም እች ልጅ ያለችው። እኛ ወደ ሞት እንዳንልካት ጥንቃቄ የምናደርገው በስተትም ቢሆን የኤጀንሲው ስም እንዳይወጣ ስልክ ቁጥራቸውና ቪዲዮ በተቻለ አቅም እጃችሁ ላይ ያለ ሰዎች ስለ ፈጣሪ ብላችሁ የትም ቦታ እንዳትልኩት። ስለ ፈጣሪ ብላችሁ በይበልጥ እዛ ሀገር ያላችሁ ሰዎች ዲሌት አድርጉት። ስልካችሁ ላይ መረጃ ሰጣችሁናል፣ በፈለጋችሁ ጊዜ ለሚፈለገው መስጠት ትችላላችሁ። ይሄንን ጥንቃቄ አድርጉ። ለምን ለእናንተም አደጋ ስለሚኖረው። ትክክል። እኔ አውቃለሁ ይሄንን እኔ አውቃለሁ ይሄንን ጉዳይ እኔ አውቃለሁ። ልክ ነው። ለዚህም ነው እኔ ልጅቱ ህይወት ያሳስበኛል። መጥቷል ዛይድ አስገቢው። ዛይድ መጥቷል። እኔ ልውረድ? ኖ ችግር የለም። እሺ አይ ሰው የማን ነው? አወስወርጂው ሲያወራም አልሰማሁትም። ችግር የለም። የታለ ዛይድ ሰላም አለይኩም አስገቢው ጥሚያ እዛ የሚኖር ሰው መሰለኝ። ይቅርታ። አይ ሰው ላክ። እኔ ልሰበው እያየሁት ነው እንጃ። እኔ ይታየኛል። ፍቅረኛው የተባለው ሰው የማን ነው? ፎቶውን የልጅቷን ፎቶ አጥፋ። እዚህ ጋር ፍቅረኛዋ ነኝ እያልክም ስልክ እየጻፍክ ስለሆነ ወአለይኩም ሰላም። ማንም ሰው ቪዲዮ እንዳይሰራ በልጅቱ ጉዳይ ላይ ቪዲዮ እንዳሰሩ። ይኸው ዛይድ መጥቷል። ያለውን ነገር አስረዱትና ዛሬ አስቸገር ነው መቼም። ዛይድ ሐቢቢ እንኳን ደህና መጣ። ሰላም አለይኩም። ማለሽ ታብናክ ሐቢቢ። ወአለይኩም ሰላም ዳ ወለው እንዴ ግድ ነው ይሄ። አብሽር ሐቢቢ ግዴታችን ነው። ቪዲዮን አትላኩ። የላካችሁ ሰዎችም አቆሙ አደራ። አዚዛ ነገሪው አለ ምንድነው ላይ እንደደረሰ። ወአለይኩም ሰላም ረህመቱላሂ ወበረካቱ። እንዴት ነህ? አለሁላችሁ። እንዴት ናችሁ? ሁሉ ሰላም ነው? ሰላም ነው። መሐመድ ጋር እኛም ናፍቀናል። መሐመድ ጋር ሆነ አወራችሁ? ኖ አላወራንም። ቴክስት ላከችልኝ ግን እኔ መንገድ ላይ ነበርኩ እኮ አዚዛ። ገና አሁን መግባቴ ነው። አንድ 15 ደቂቃ 20 ደቂቃ በፊት። ኦኬ። አሁን እኛ እዚህ ሪያድ ከተማ ከመጣች 1 ወር ከ15 ቀን የሆናት ልጅ በጣም ትልቅ ችግሩ ደግሞ እሷ ላይ የተፈጠረው ችግር አንድ ሆኖ እሷ ደግሞ ራሷ የፈጠረችው ችግር አለ። እንትን ይዛለች፣ ቪዲዮ ይዛለች። ያ ቪዲዮ ለኛ ደርሶናል። እኛ ለኤምባሲዎች ብለን አድርሰናል። ያስፈልጋል ለተባሉ ሰዎች ልከናል። ግን እሺ በአሁን ሰዓት ለህይወቷ አስጊ ስለሆነ መውጣት አለባት ብለን ነበር። የኢትዮጵያ ኤምባሲ ሪያድ ያለው ግን ቀጥታ መድረስ አልቻልንም። እንዴት ነው ሪያድ ኤምባሲ ዋናው ይሄንን ነገር አይቶ እቺ ልጅ ከዛ ቤት ሊዋጣት የሚችለው? ለምን ለህይወቷ አስጊ ነው። እሺ እና አሁን አንተ እኔ ቪዲዮ ላንተ አልክም አራት ልክልኝ። ቅድም ሙባረክ የጋ ቤት የነበረን ጊዜ የሴት አውራ ለምን አያታለን? እህታችን ይሄ ነው አገባሽ። በነገራችን ላይ ያበሻው አይደለም ለሙሲባ ኩብራ ያበሻው አይደለም እኮ ያበሻው እኮ አይደለም። ኦኬ ያበሻው እዛ ላይ አትታይበትም። እኔ እኮ እኔም እኮ እንዳትልኩልኝ ብያለሁ። ያ ጀማ ያ አበሻው አይደለችም የምትታየው አረቧ ናት። ይሄንን ቪዲዮ ይዞ እሷን ፖፖል በሂዶ በእንትን አወጣለሁ ማለት በጣም ከባድ ነው። አይደለም
ምናልባት ዛሃድ ነው የት ነው ያለው? እኔ አዲስ አበባ ነኝ ያለው ተሆን አዲስ አበባ ነው ያለው። አዎ አንድ ሊንክ አዲስ አበባ ኮንክ ያለው አዲስ አበባ ያለን ሰዎች እኔም አሁን አጋጣሚ ሆኖ እዚህ ኢትዮጵያ ስላለው ከደወልኩት ነገ በጠዋት የመጀመሪያ ስራችን የሰራተኛና ማህበራዊ ጉዳይ እና ውጭ ጉዳይ ሚኒስቴር ነው። ኤጀንሲው ፈጣን የሆነ እርምጃ ወስዶ ለኤምባሲው እንዲሰጥ ካደረች። አሁን ግን በጣም የሚያስፈልገን አስቸኳይ ኤምባሲ ላይ መደወል የምትችሉ ሰዎች ኤምባሲ ያሉ ሰዎች ካሉ መሽቷል። እዛ ባለ ከስራ ወጥተው ሊሆን ይችላል። ፖሊስ አግኝተው በዚህ ምሽት መሄድ ላይ ይችላሉ። በጠዋት ግን ሊያደርጉት ይችላሉ። በጣም ፈቃደኛ ከሆኑ ያንንም ሊያደርጉ የሚችሉ ሰዎች ስላሉ ያንን ነው። ከዛ ውጭ ግን በተቻለ አቅም ፎቶዋን ፕሊስ ፐብሊክ ላይ አታውጡ። ቪዲዮዋን ለማንም ለምን መሰላችሁ? እንደ ቀልድ ተደርጎ ሌላ ቦታ ላይ እንዲስክሪን ተደርጎ ቢወጣ በልጅቷ ህይወት ላይ መፍረድ ነው። ለምን በጣም ነውርም ጸያፍም ነው። እኛ ለማየት የዘገነነን ያ ደግሞ ሐራም በሆነበት ወይም ደግሞ በዚህ ነገር ላይ እንደ ወንጀል በሚቆጠርበት ሀገር ላይ ለልጅቷ ከባድ አደጋ ላይ ነው የምጥሏት። ለሰው የምታዝኑ ለሰው የምታስቡ ሰዎች እንዳታደርጉት። እኔ አሁን ሳውዲ ላይ ያለ ሰው እዛ ሪያድ ያለ ሰው ኤምባሲ ኮሚኒኬት ማድረግ የሚችል ቅርብ የሆነ ሰው እኔ በተደወሉልኝ ስልኮች እየሞከርኩኝ ነው እንደው ምክንያቱም ነገሩን በጣም ባናወራው ባይገን ለምን እየከፋ በመጣ ቁጥር አጉል እንዳያመጣ ኤምባሲ ግን ኮሚኒኬት ማድረግ የሚችሉ ሰዎችን ፑሽ ብናደርግ ሙቤም በምትችላቸው እንድትደውል ኮሚኒኬት ያላችሁ ሰዎች በሙሉ በተለያዩ ሰዎች ደውሉና ሪያድ ላሉ የትም ቦታ ይኖሩ ሳውዲ እርስ በርስ ስለሚገናኙ በቀጥታም ስለሚደዋወሉ ቅርበት ላላቸው ኤምባሲ ለሚሰሩት ፕሊስ ንገሯቸው። አስቸኳይ ነው ይሄ ነገር እባካችሁ ባታድር እንመርጣለን ብትል። ፍቄ ወደት አንተ ዛህረዲን አላወቅኩም። አሁን አዲስ አበባ ኢትዮጵያ ነው ያለው። ግን ያው ወንድማችን ያው እንግዲህ አልጀዚራ ላይ ምናምን ኢትዮጵያን ወክሎ የሚቀርብና የሚናገር ወንድማችን ነው። ሳውዲ ነው ያደገው። ትንሽ አላወቀ መሰለኝ ዛህረዲን። አብሽር 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 ብዬ አብሽር بالعكس የመጨረሻ ታናሻችሁ ነው እኔ በይሄን እንድናረገው ይሄ ችግር የለም። አይ መጨረሻ ያይቻለሁ ይመስለኛል በእንትና ጉዳይ ላይ ገብቶ በሌላ ጉዳይ ሲናገር ሰምቻለሁ። አሁን ለምሳሌ ይሄንን ያልኩ ይሄኛው ሌላውን ነገ ቀጠሮ መያዝ እንጂ ተስፍሽም እኔም እንሄዳለን። ካልዲንም ደውዬለት ባከብየዋለሁ። ለምን እሱም መምጣት ቢችል ፑሽ አድርገን አብሶ ያ ኤጀንሲ በቁጥጥር ስር መዋል አለባቸው። አሁን ግን ራሳቸውን እንዳያሸሹ ነው የኔ ፍራቻ። አሁን እኛ እዚህ ጋር ለነሱ ፑሽ አድርገን ባወራን ቁጥር እየሰሙን ነው። እርግጠኛው የምነግራችሁ እሱማ ይሰማሉ። ለዛ ነው። ስለዚህ ዛህረዲን እሱ ቢደውልላቸው ከምንም በላይ ይሻላል ለምን ፈልጌ ነው። እሱም ያው ስለሚያውቁትም ትንሽ እኛ ብንደውላቸው ቁጥራችን ድንገት አይተው ዝም ሊሉን ይችላል እና ዛህረዲን ኤምባሲ መደወል ይችላል ካላስቸገርና እሱ ያው የትኛው ኤምባሲ ሪያድ ያለ ኤምባሲ ሪያድ ያለ እንትና ጋር ጣሃ ጋር ብትደውልለት የትኛው ኤምባሲ ማለት ነው? አዎ ለኛ የሪያዶች እሺ ሰው የፈለኩ ነው እኔ እዛ ያለ ሰው ጋር የፈለኩ ነው ኮንታክት እና ቀጥታ ዳይሬክት ኮንታክት እንድናረጋችሁ ያለበለዚያ እዚህ ኢትዮጵያ ውጭ ጉዳይ ቃል አቀባይ ቢሮ መሄድና ወይ ፐብሊክ ዲፕሎማሲ ቢሮ ኃላፊዎች ጋር መሄድና እሱም መጠየቅ ነው። እኔ የሚመስለኝ እንደዛ ነው ቢከድ ጥሩ ይመስለኛል። ውጭ ጉዳይ ሚኒስትር ዋናው ጽህፈት ቤት ላይ የምን ነበር ስሙ የቃል አቀባይ ኦፊስ አለ ኢንፎርሜሽን ለመስጠት። ከዛ በኋላ የፐብሊክ ዲፕሎማሲ ራሱ የቻለ ሴክተር አለው። ራሱ የቻለ ሴክተር ፐብሊክ ዲፕሎማሲ ጋር መሄድና እዛ ኢንፎርም ማድረጉ ጥሩ ይመስለኛል። ሌላው ድምጽ ይሰማል ጀማዓ ሙባረክ አይዛ አይዋ እንስማክ ዋስል ስታካርጓል እየሰማን ነው። ሜሴጅ ልኬልህ ነው ስልክ ቁጥሬ ልኬልሃለሁ። ይሰማል ድምጽ ይሰማል። ኦኬ እና ፐብሊክ ዲፕሎማሲ የራሱ የቻለ ክፍል አለውና እዛ ፍልውሃው ጋር ኦር ሸገር ፓርክ በጀርባ ሶሪ እና እንደዛ ስለሆነ ነው ሐሳቡን ነገር እሺ ስማው አንድ ጊዜ ስማው ቅድም እኔም ያልኩትን እሱን አንደርስታንድ እኔም የማቀው ህግ አሁን የተወሰነው ህግ እሱም አሁን ዳን የሚልህ ትክክለኛ አባባል ነው እና አሁን እኛ የምናወራውና አሁን ትክክለኛ እዚህ ሳውዲ ላይ የተደረገ የተወሰነበት ውሳኔ አለ እና
በረምብቱን ስማው አዳምጠው። ዋስል ዛይድ ደውሪያት ጋር ወይ የሆነ ኤመርጀንሲ ፖሊስ ጋር ቢደወል አውቶማቲክሊ ቋንቋችን አውቶማቲክ በፍጥነት ነው የሚደርሰው። ሳውዲ አይ ቲንክ ናይዛ አላችሁበት እንደዚህ አይነት ቀልድ የለም። ደግሞ ይሄ ድርጊት ራሱ እሷ ልጅቷ ለራሴ ሰግቻለሁ እንደዚህ ነው ብላ ካስረዳች ድርጊቱ ባይ ዘ ወይ ግዴታ ከሆነ የሳውዲ ህግ የሸሪዓ ህግም ስለሆነ እንዲህ ወደ ሌላው ነገር ስለምታስገባት ቅጣ ነው የሚደርሱላት። ምክንያቱም በበጎ ፈቃደኝነቷ ይሄ ነገር ውስጥ ከሆነ በሸሪዓው ህግ ሁለቱም አዋቾች ናቸው። በግልጽ ሁለቱ ጁምዓ ሰላት በኋላ አቅርበው አንገታችሁ ቀብቀብ ነው የሚያደርጉላችሁ። ልዋጥን ይሄ ሊዝቢያንዝም ምናምን የሚባለውን ቀጥታ ነው አውቶማቲክሊ። ግን ይሄ ነገር ላይ ራሴን እኔ ልጠብቅ እፈልጋለሁ አልቻልኩም የተገደድኩ ነው ብትል ይሄ ነው የሚደረግላት። አይ ቲንክ በጣም ይሄ የሚደርሱላት ይመስለኛል። ይሄ የኔ እይታ ነው። እንግዲህ ኤምባሲ ደረሰ ተብለዋል። ኢንፎርሜሽኑ ለኤምባሲ ቅድም ሙባረክ ቤት ስንሰማ ኢንፎርሜሽኑ ለኤምባሲ ደርሰዋል ተብለዋል። ስለዚህ ኤምባሲ ምን እንደመለሰ ኤምባሲ ከደረሳችሁ የሪያድ ኢትዮጵያን ኤምባሲ ሪያድ ላይ ያለው ከደረሳችሁ ይሄ ኢንፎርሜሽን ምላሻችሁ ምን ነበረ ነው እኔ ጥያቄ ማን ነው። ሌላው ኤምባሲው ነው። እኔ ሊንኩ ልክ ያለው ይሄ ፔጅ ላይ ሙባረክ ላንታም ላኩልህ ለማንንም ሰው መላክ እንችላለን። ዳይሬክት ኤምባሲ ሰዎችን ኮንታክት የሚደረግበት ይችላል ማለት ነው። ገባችሁ? እኔ አላቅም ማለት ትንሽ ነገር ይሁን ቀዝቅዘው በሚባል ለምን እንደተፈለገ እንደሚቀዝቀዝ ቅድም ልጅቷ ለህይወቷ በጣም አስጊ ሁኔታ ላይ ነው ተብሏል። አስጊ ከሆነ እኔ እንደምረዳው ተለው መድረስ ነው ያለብን። አይ አስጊ ሁኔታ ላይ አይደለም አልፎ ነው ምናምን ነገር ከሆነ እሱ ነው በጥበብ ምን ስቴፕ እንራመድን ምንል ይሆናል ይመስለኛል። ቴንክ ዩ ዛዲዬ። ምናልባት ይሄንን ጉዳይ ሞር አሁን ኮምፕሊኬትድ የሚያደርገው ነገር አለ። ምክንያቱም የተላከው ቪዲዮ የሴትዮዋ ሰውነት እስከሆነ ድረስ በጣም ወንጀሉን ሊያበዛባትም ይችላልና አንድ ነገር የምናገረው በተቻለ አቅም በምንም መንገድ ወሬ ሳይወራ ምንም ነገር ሳይደረግ ልጅቷ ምንም እዛ ጋር ክስም ከሴትዮዋም ጋር ምንም የሚያስፈልግ ጉዳይ የለም። የኤምባሲው ትብብር አድርጎልን በ24 ሰዓት ከዛ ጋር ትውጣልን። በቃ ኦኬ። አሁን ያው የነሱ ፔጅ ላይ ያልከው ፔጅ ላይ ስልክ ወአለይኩም ሰላም ስልኩ በስራ ወቅት ነው ስለሚሰሩት እያነሳ አይደለም። እሺ ሙቤ ኃላፊውን አግኝታችኋል? የሪያዱ ማን ጋር ነው የደወላችሁት? ወይም ቆዩ የመጨረሻ ስልኩን አይቼ ልምጣ አታስወጡኝ፣ ወይም ሰጣችኋለሁ ወይ ራሴ ደውላለሁ። ደውል ይሄው እኛም እንግዲህ ደውል ለካሊድ ምድል እንስተውና አሁን ባለው ነገር ለነገው ዛሃድም ስልኬን አስቀምጬልሃለሁ። እኛ ይሄንን ነገር የምንፋረደው ይሄንን ቪዲዮ ልካላቸው በ24 ሰዓት ማውጣት ሲገባቸው እምቢ ያሉትን ኤጀንሲዎች ነው። እኛ እዚህ ኢትዮጵያ ያለ ነው ከሴትዮዋም ጋር እዛ ካሉትም ጋር አሁን ያለን ችግር እናንሳ። እዛ ጋር ያለው ነገር ከባድም ስለሆነ አሁን እዚህ ጋር ያለው የሶሻል ሚዲያ ጩኸቱ ምንም አይጠቅመንም። የሚጠቅመው አንድና አንድ ወንድም ካሊድም ከቻለ አሁን ኮንታክት የሁለት ሶስት ሰዎችን ልኮልኛል። እሱም ኮንታክት አድርጓቸው የሚችሉ ከሆነ በምክንያት በቃ ከቤተሰቧ በጣም ከፍተኛ ችግር አጋጥሟል መውጣት ስላለባት ተብሎ ለፖሊስም ይሄ ነገር ሳይታይ ሳይነገር በተሸፈነ መንገድ ከዛ ሀገር ትውጣ። በቃ ከዛ ሀገር ትውጣ። እኔ ስለ እግዚአብሔር ነው የምለምናችሁ። እዚህ ጋር ያለው ጩኸት ምንም